ልጅቷ እኔ መጠመቅ ፈልጋለሁ ፍቅር ሲዝም አባል መሆን ፈልጋለሁ ስትል በብልትሽ ውስጥ እጄን ከትቼ ምናምን ومن آياته أن خلق لكم من بيجاوته ليلة كونه يا هاجر باي مارين كوراكي سيرا ሰላም ጤና ይስጥልኝ እንደምን አላችሁ? ሰላም ጤና ይስጥልኝ እንደምን አላችሁ? ዝናቡ በጣም እየከፋ ነው አይደለ? በጋን ሸኝተን እንግዲህ አዲስ ክረምት ደግሞ አስፈረመናል። ክረምቱ ትንሽ አዘናነቡ ያስፈራል ነው የምላችሁ። እንደነዚህ አይነት ዝናቦችን በህይወታችሁ ሲያጋጥማችሁ ወደ ኤርሚ ዩቲዩብ ቻናል መጣጥሉና አንዳንድ ቪዲዮዎችን ፈታ ዘና ለማለት ታያላችሁ ማለት ነው። እዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ፣ ነባር ከሆናችሁ ደግሞ ላይክ በማድረግ እንደተለመደው ቪዲዮዎቻችንን እንጀምራለን። ወደ ቪዲዮዎቹ እንግባ። የማትገመት ሰው ሁን ይላል። دغت رقد رقد ناداني ብር የሌለው ሰው ቢያንስ አጥቦ የሚመገብበትን ሲስተም እንደዚህ የራሳችንን ማጠቢያ ምናምን ይዘን እንምጣና ብር ከሌለን ያው አንዳንዴ እኮ ትራንስፈር ቢል ይችላል ኖሮን ማለት ነው። ያው ብር እኮ ያለ ከቤት እንጂ ከሀገር ውጣ ብያለሁ እንዴ? አንተ ልጅ በጣም ጠግበሃል። ከቤት ነው ውጣ ያልኩህ እንጂ ከሀገር ነው እንዴ? ውጣ በቃ ና እንዴ بس الناس بيبي ጎረቤት ምናምን ሰው ባለበት ልጅቷ እኔ መጠመቅ ፈልጋለሁ ፍቅር ሲዝም አባል መሆን ፈልጋለሁ ስትል በብልትሽ ውስጥ እጄን ከትቼ ምናምን እንደዚህ አይነት አጠማመቅ ነው ይቻላል። መጀመሪያ ስለ ሃይማኖቱ ወቁ። እኛ እዛ ብልት ላይ ምላስ ላይና አይምሮ ላይ ነው ሰይጣን የሚቀመጠው። ስለዚህ ብልቱን ያዘለባ አንተ ለዛ እንጂ እኛ ሌላ ወድጄ አይደለም እሱንም ጎረጎሮ ሃይማኖት ነው ጾታዊ ትንኮሳ ነው። ወዲጅም ጎረጎሮ ይላል። ላለማጥናት ማይሆን ምክንያት የሚሰጠው ጀለት ተነሳተ ለብር እንሂድ አልሄድም። ምን ነው ለምን ናፍቀኝ ለምሳሌ ፊቸሪንግ ማለት ይሄ እኮ ከክለብ ነው። ከክለብ እንትን ምናምን ብለህ ስትጋባ ያለው ቫይብ እንደዚህ ነው የሚሆነው። ለማንኛውም ያችን ሸምድጃት ለሰርጋችን ማለት ነው። ያቺኛው አንድ ላፈክሻት ተነጋግረን ሸምድደው www በቀሉ እበላሻለሁ በቀሉ እበላሻለሁ። ፋዘርና ማዘር ቤት ሲውሉ የናቆት መንገድ ከሀገር ያወጣል ይባል ኢትዮጵያ ነው። አንዳ ማዘሩ ለብለ እየተቆሰች
አሜሪካ ደህንነት መስሪያ ቤት መረጃ ታዲያ አሁንም የኢራን ሚሳኤሎች እኛ መርዘኛና መዘዘኛዎቹ 50% እንዲሁም ከኢራን አብዮታዊ ዘብ ኃይል የጦር መርከቦችም 60% ለአዲስና ግዙፍ ጦርነት ተሰድረውና ተወድረው የመዓትና የመቅሰፍት አባላቸውን ለብሰውና ጎስጉስ የብዙዎቻችን ቤት ግን አንዴ ነው ታውቃላችሁ። ማረጋገጫ ይለኛል። አሁን እዚህ ውስጥ አንተ በአንተ ብቃት ማረጋገጫ ነው የሚሄደው። ይሄ መንገዱ የቱ እንደሆነ እንኳን ማይታወቅ ብቃት ማረጋገጫ ይለናል። እዛ ሱፍን ገትረ በርገርን እየበላ ዊስኪን እየጠጣ በቀን 50 ሺህ ብርና 40 ሺህ ብር ዊስኪ እየጠጣህ እዚህ ጋር ዊስኪው ምናምን ተውና ለማንኛውም እንደነዚህ አይነት መንገዶች ለምንድን ነው ሪኮግናይዝ የማይደረጉት? ሶላ ቦት ሂውማን ቢንግ የሆነ ላይፍ ነው ያለው አይደል? እንደነዚህ አይነት ነገሮች በጣም ከባድ ናቸው። አስቡ በጣም እንትን ነው ምናምን ሊደረመስ ይችላል ምናምን ይትናሰብ በአጠቃላይ ማለት ነው። እና እንደነዚህ አይነት እንትኖች ችላ ባይባሉ ፋይት አያደርግም። ፈሪ ነው አልከኝ። ሞቼ ይገኛለሁ እጅህን ወይም እግርህን ወይም የጭንቅላት በሽተኛ ካላደረኩ ሞቼ ይገኛለሁ። ምን አለ ትለኛለህ? ይቺን ካላደረኩ ከሪንግ አልወጣም። ሞቼ ተደፍቼ ይገኛለሁ። አሳይሃለሁ። ከሪንግ አልወጣም መስሎሽ? ቆይ አልገደልኩትም አንዴ ስትጎተት አንዴ ቆይ የአእምሮ በሽተኛ ነው ማድረገው ነው ሙቼ ገኛቱ من آياته أن خلق لكم من أين السرق نوزاري منه أنفسكم أزواجا لتسكنوا جاتشو من أمنيوت أجمع يسوس كتوتال إليها وجعل بين يابلن حتى وات الكتشكا وانا متلوش هابي بيسا وانا جارك وانا بيتا واتا ليلا وانا ميواجيلا ماني شوفانا አንዳንድ ልጆች ግን ልዩ የሆነ ተስጦ አላቸው። ለምሳሌ አንዳንድ ልጆች አሉ በ6 ወራቸው ምናምን ካንዲ ክራሽ ምናምን ጎበዝ የሆኑ ልጆች አሉ። በ1 አመታቸው ምናምን ፐብጂ ምናምን መጫወት የሚችሉ ልጆች አሉ። አንዳንድ ተስጦ ያላቸው ልጆች አሉ። አሁን ይሄኛው ቀደሙ ውስጥ ያለ ነገር ነውና ይሄንን ነገር አሳድገ በዚህ መቀጠል ነው ያለብህ። የሀገር ባይ ማረኝ ጉራጌ መዳን ፈልጌ ፍቅር ሰላም በላለ ደምታ ያንተ ተናለታ የሀገር ባይ ማረኝ ጉራጌ ሴራ ጠራ ፍቅር ሰላም በላለ ደምታ ያንተ ልሁ ይሁን ባገር ለየት ያለ ነገር ሰርግ በ6 ሰው ለዘቢደር ኦኬ በዘቢደር ነው ለዘቢደር ተራራ ውስጥ ዛሬ ምንድነው ሰብስቦቼ እንዳለ ሰርግ ብቻ ነው ቢን ታውቃለች። እና ስቴቱ ነው የተመቻችሁ ሰርግ ለማለት እዚህ ሰርጎች ውስጥ የድሪሉ ነው የዛኛው ነው ይሄኛው ሰርግ ማለት ነው አይቷል። ደስ የሚል ድግስ ነው። ደስ የሚል ድግስ እውነት። አንተና ጓደኛው ሀብታም ብትሆኑ እና ኮንቴነሮቹ ገቡ። ምን ሆነ ነው? ቡናውም ተጭኗል፣ ወርቁም ተጭኗል። ወዳጄ በቃ ቀጣይ ሳምንት እናከፋፍላለን። ማከፋፈል ነው አሁን ባይሆን ቡናው ተጭኗል፣ ወርቁም ተጭኗል። ላይክ ወርቅ ተጭኖ ምናምን ነው የሚመጣው። ላይክ ተጭኗል ስላችሁ የሆነ ቡና እንደምትጭኑት ነው እንዴ? ወርቅ ተጭኖ ነው የሚመጣው። አይሮን ነው እንሂድና ካቻፕ በዛ ያለበት እርጥባችን አንበላ። ራሱ ርቦኛል። ይሻላል። ወይ ደግሞ ዝምቦ ሻይ ቤት ሄደን ቆቆር በሻይ ቆቆራችንን ብቻ ራዘሬ ያይባት
ሳቃቸው የርጥቧን ላይፍ እናሳልፋታ የቆቆሩማ እኔ እርግጠኛ የግቢ ተማሪዎች ነበሩ ድሮ የግቢ ጀለሳችሁ ጋር ሀብታም ስትሆኑ ይሄ በይም ማለት የኔ ቆንጆ ናት እሷ I love you I love you too I love you too much too much too much ብዙ I love you በጣም ሁሉም የርቀት ስትማር ነው ስድስት ሺህ ነው ምናምን ነው የተባለው እኔ መብራት መግዣ አጥቻለሁ ለዚህ መብራት መግዣ አጥቻለሁ 50 ምናምን ሺህ ትሉኛላችሁ እንደውም ከቻላችሁ 56 ሺህ ብር መኪናው መኪናውን 50 ምናምን ሺህ ብር ይኸው በላስቲክ እንደዚህ ይያረኩ 56 ሺህ ብር አጣፍሩ መኪናውን ወሰዱት 56 ሺህ ብር ግዙኝ መኪናው አስባችሁታል በታርጋ ልቀይረው ወይ ጋምጃት በታርጋ ልቀይር አኒ ምንድነው እንዴ በያራዳልስ ምንድነው ብራዘር የሆነ ነገር አርጊልኛ ብራዘር ምን አረግልሃለሁ ብራዘር መኪናውን በሰጠ ራሱ እግረ ፍሬኑ ጋር አይደርስም ፍሬኑን በጸባይ ልትይዘው ነው እንዴ በጸባይ ሲሙድ ያልሽ እኛ እኮ ቸግሮን ነው እንጂ አተን ምናምን ነው እንጂ ታፍ ያለ እንዴ አስገብቼ በጨነ ራሱ እኮ ማለት ነው የዳሽቦርድ አሻንጉሊት አርጊ እኮ ነው ማለት እንዴ አንተ ራስ ደረበ የምትነዳ ልጅ በእናትህ አንተ የመኪና ሶፋ ላይ ራሱ እግረ ሽዋሽ ይሰራ ልጅ ነህ እንዴ አንተ ከአባት ጋር ከፊት ለፊት ስትሄድ ህፃን ልጅ ጫንክ ተብሎ የተቀጣሰው እኮ ነው አንተ ተዋረ እንደዚህ አትናገር ዛሬ አልፎልሽ አንተ ራሱ ምንድነው በዚህ ቁመት እኮ ጋበሬ በትወር በበሬ ሳይሆን እኮ በርግብ ነበር የምታርሰው ግን አንቺ እዛ ዱቄት የነበረሽ ልጅ ከይዛ አባሽ አምጥተሽ እንዴት ተቀየርሽ በዚህ ፊት ጌታው አንተ ፊት ግን አይመርጥም ለህይወት ለመቀየር ምን አግኝተህ ተቀየርከው ተነጥፈን እንዴ ምን ነገር ፊት አይመርጥም ለመለወጥ ሲል ማን እንደመጣልኝ አይምሩ ለመለወጥ ፊት ሴፍቲ ግላስ ነው መስለው መኪናው ላይ በዛ ነው ግን ምሽ ዳኒሻ ቁም ነገር ነገር አንጂ በዚህ ቪዲዮ ሄደሽ ቢሮ የቀጠሩሽ ካንም ስራ ለኛ አራዳ ልጅ አዬ ወደ እሺ ቦስ ቴሌኮም ይፈታልኝ ወጣው ምን ልርዳ ነገ ፍሪዬ ካስነጠሳት ይማርሽ በይልኝ የስራ ስልክ ነው ያውሉት ቁጥሮትን መዝግቤ ከዚህ በኋላ በዚህ ቁጥር እንዳይጠቀሙበት በተጨማሪ ታክል ይጠይቁ ማለት ይችላሉ እሙዬ ይቅርታ እሙዬ ይቅርታ ማለት አንዴ እኮ እዚህ ፍቅራችንን የምንገልጽ እኮ አሪፍ ነው እኛ ለማንሽ ፍቅራችንን እንግለጽ 994 ምናምን እንደዚህ የሚደወሉ አይነት ቦታዎች ምናምን ፈላልገን እንደዋውለና እዚህ ያለንም ፍቅር ለመሪዎቻችን ምናምን መስጠት ያበደ ካስነጠዛ ነገር አባራት ፍሪዬ እቺን እንትን ማናት ያላት ኤፍራታ ናት ያላት አዎ አባራት እሱ ምን ካስነጠሰሽ እንትን የሚጥሩ ነገር እኮ ነበር ያወራው እሺ ዛሬ ደግሞ የሰላምታ ቀን ነው እስቲ ዛሬ ሰላም እንበላችሁ ያሱዬ አይወደኝም ግን እኔ ሰላም ልበል ይዘደኝ ከሰው ጋር መዋደድ ነው መጣላት ጥቅም የለው let's go ዛሬ ሙዱ ነው አትሊስት ሰላም ይለኛል ብዬ አስባለሁ ተስፋ እናደርጋለን ተመታችሁ ታስተውቃለች የሆነ እያዛከው ግርማ እንዴት ነው ግርማ ነው ያዛከው ወይ እሺ አኒ ትቻል ማርያም ትቻል እግዚአብሔርም ትቻል የሆነ ምርር ያረጋቸው ነገሮች አሉ ውዴ ፓርላማ ባልገባም ልብሽ ውስጥ ገብቻለሁ ምርጫ ባላሸነፍም አንቺን መርጫለሁ ለዘላለም የኔ ብቻ እንድትሆኚ እንዳትገነጠይ ይሄንን
ወይኔ ጠቅላይ ሚኒስትራችን ተንበረከከ። ጠቅላይ ሚኒስትራችን ተንበረከከ። ኢትዮጵያዊ ነሽ ግን ምንም ቢሆን ደስታችን ነው። ጠቅላይ ሚኒስትራችን አንቺ ማለት ሀገሪ ነሽ። ኦራ ይላል። ኦራ ፋርሚ ለአንድ ሺህ ብር ማስታቅ ነኝ 30 ሰከንድ ያነቡትና ልክ እኔ አይቻቸው 1000 ብር ስጥ መንካት አይቻልም፣ ማውራት ብቻ ነው የሚቻለው። ካሳቃችሁኝ 1000 ብር ታሸንፋላችሁ። እንዲህ ሳይህ ወሬ ቆላ ቡና ነው የምትመስለኝ ማለት ነው። ባግኖሮ ወሬ ቆላ ቡና ወደ ዳሜን አሸነፍኩ። ያኔ 30 ሰከንድ አላችሁ እኔን ለማስታቅ። አብዱ ኪያረን ታውቃለህ? If you make me laugh, you win 1000 ብር። አሬጋ ሾራ ዲኖራ ኦራ ፋርም ካረወይ ጋር ነው። If you make me laugh, you win 1000 ብር. You get 30 seconds. You get 30 seconds. Come on. Time starts now. Oy. Tigre. That was close though. Jump. You don't love your king. ይቻላል። አልሳኩም። ጀምር። አይኪም አረተው ልጅ ጅራታ አስደንቃቸው። አረተው ቶይከም አስቀኝ ነው። ለምን እኔ 1000 ብር የሚያስቀኝ ሰው ማለት ነው። ቆሞ ማሳቅ ነው የሚፈልገው። በቃ 1000 ብር ነው እንጂ የሚፈልገው ማሳቁን አይፈልገውም። ገባችኋ? ስራውን አይፈልገውም፣ ግን ሪታርቱን ይፈልጋል። ባልኩስ ታገባኝ ብቻዬን አይደለም የምታገባኝ ሉክ ባልሽ ባሊ ነው። ኧረ ምንም ችግር የለም። ደስ ነው በሀገር ሰው ጋር የኬንያን ሰው አናይ አይደለም እንዴ? የናይጄሪያን ሰው አናይ፣ የታንዛኒያን ሰው አናይ። የሀገራችን ሰው ካላየ ምን ያደርግልናል? እንቅልፍ ማይጠግቡ ጀለስ ኧረ ሰው ምን ባካችሁ ልተኛበት። ኧረ ተኝቼ ደክሞኝ ነው ሙሉ። ኧረ ባካችሁ፣ ኧረ አንናናቅ ባካችሁ። ቻንጣችሁ ለምን ብሎ ለተገፈፋት ግን ተጠያቂ ላለመሆን ሆኖ እንደኛው የሆነን ስራ ስትሰራ ከጀለስ ጋር ታደርጓለህ ማለት ተጠያቂ ላለመሆን እና አብረን እንግፈፈው ምናምን ነው። ለሁለት ነው የሚገፋው። ኧረ ሰው ምን ባካችሁ ልተኛበት። ኧረ ተኝቼ ደክሞኝ ነው ሙሉ። ኧረ ባካችሁ፣ ኧረ አንናናቅ ባካችሁ። ቻንጣችሁ ተመልከቱ እንግዲህ ልኳንዳኔ እንደማንኛውም ሰው አስቆመኝ። ታፔላ ጠይቀኝ፣ ታፔላ ሰጥቶት ታሪፍ ዞሮ ተሳፋሪ ጠይቀ፣ ተሳፋሪ በታሪፍ እንደጫነ ነገረው። ታሪፍ ወረቀት ዞራል፣ ምክንያት ፈልጎ ታርጋ ፈቶ ተሳፋሪ ወርዶ እያስረዳው እንደዚህ እያንቋሽ እሺ፣ የት ሄደን ኑር? እሺ፣ የሚመለከተው አካል የለም። ምንድነው እየተደረገ ያለው? ሰርተን ካልበራን ሰርቀን እንብላ። የሚመለከተው ሹፌር ሼር ኮፒ ጋር ለሁሉ ማድረስ። አንድ ጥያቄ ልጠይቅ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋር ነው ወይስ እዚህ ጋር ነው? አቢኮ አስፋልት ሲሻገር ግራና ቀኝ መስሎ ተፈቅዷል። ቀጥ ብሎ አንተ ገና ሳትወድ አይንም ባይነገር ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ አድርገህ ለማየት ማለት ነው። እውነት ነው። የሆነ ለምን ለኳስ ያለ አቢ ቴኒስ ጌም ሲጮህ ሳይሆን እንደዚህ ቆሞ ሁለት ነው። ለዚህ ለዚህ ታውቃለህ። እኔ ጋር ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ይችላል። ያው ግን በጣም ነው እንቁላል ነው እንዳንተ እኔ ያለ ፍሪዝ ማለት ነው። 4 ኮርና በተመሳሳይ ሰዓት ቴስታ መሻማት ይችላል። ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋል አይደል? that was personal ነው እንዴ? አቢ አልቻላቸው ነው እንግዲህ እዚህ ጋር
ቪዲዮ ይህንን ይመስል ነበር። አይ ሆፕ የሆኑ ቁም ነገርም ትንሽ ያለውን ቪዲዮዎችንም እንዲሁም ደግሞ እናንተን ፈታ ዘና ያደርጋል የገመትኳቸው ቪዲዮዎቻችሁን ይዤላችሁ እስከ መጨረሻው አብራችሁን ከቆያችሁ ከልብ አመሰግናለሁ። ከመዝጋታችንም በፊት አዲስ ከሆናችሁና እስካሁን ከታገሳችሁኝ ሰብስክራይብ ማድረጋችሁ እንዲሁም ደግሞ ላይክ ማድረጋችሁ እንዳይረሳ። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። ባይ